በትልቁ ጉረሺ እቤት እንደምትበይ አንድ እንጀራ ጠቅልለሽ ዋጥ እንደምታደርጊ ይህችን አንቺ ምን አላት ኪኒን ማለት እኮ ናት በግማሽ ሲኒ ውሃ ሳታኝኪ ዋጥ አርጊያት አታስመስሉ ሴቶች ውጪ ውጪ ድራማ አትስሩብን ተው እንጂ አታስመስሉ ሴቶች ውጪ ውጪ ድራማ አትስሩብን ተው እንጂ ይመችሽ በጣም ይቻላል ይታያል ፎርዋርድ ዳውን እኔ ፈረንጅ ሰርቶት ነው ኖሮ ተሰክስ ነበር ፈረንጅ ሰርቶት ነው ኖሮ ፎርዋርድ እንዳት ይዞራል ይቻላል ፓፓ ይታያል ይታያል አዎ ይቻላል ይቻላል ወብለም ወብለም እንዳት ይዞራል ይቻላል ይቻላል ፓፓ እኔ ፈረንጅ ሰርቶት ነው ኖሮ ፎሎ ታደርጋለ አሪፍ ፎሎ ተጫወት እሺ ተጫወት ላንተ ያመጣውልክ ነው ሽሮ አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ ለዛ ነው አዎ ለሱ ነው ያዘጋጀው ይሄ ለሱ ነው አዎ ተጫወት አንተ አመጣልሃለሁ እሺ እንትና አለኝ እንግዲህ እንትና በቃ ጨነቀኝ ኧረ እውነት ጠጣ እሱን ልጠጣ አዎ እሺ ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል እንግዲህ ለምን ይሄ ጥሩ ነው ጠጣ ሽሮውንም አመጣልሃለሁ ብቻውን ነው የምበላው ይሄ አዎ በጣም ነው የሚወደው እውነት በቃ ሽሮን ተይው በቃ ያሞኩት ቤታን እሱን እበላለሁ ኧረ ለምን አበላ ተይው በቃ እሺ እሱን ይዘህ ሂድ በቃ እሱን ጠጣው እንውሰዳ አዎ በቃ እሺ በይው እሺ በይ አመሰግናለሁ እሺ ቻው በይው እንዴ ምንድነው እጄ ተለጥፎ አረድም እኮ ነው ምነው ማግኔት ነው እንዴ እኔ እንጃ ብላሺ ቅቤም የለውም ብዙም አይጣፍጥም አሪም ነው ብታይ በፊት አንተ የምትገባበት ቤት ውስጥ የነበረው ልጅ ሁሌ ይገዛልኝ ነበር አዎ ለግዛኔም ገዛለሁ ነት ኧረ ግዛልኝ አሁንማ ቤተሰብ ሆነሃል ግዛልኝ በቃ እገዛለሁ እሺ በቃ እንትን ወደ ያመመኝ ነው ለምን አትበላም? ብላ። አረ በቃ በጥቁር ሰሌዳ በነጩ ጠመኔ ሳሰስት መግበ እውቀት ለወገኔ ሳይንቲስትም ፓይለት ዶክተር አፍርተሃል አንተን ግን ዛሬ ላይ ማዞር ብዳይሃል መምህሬ ጀግናችን አንተ ሁሌ በጣም ትንሽ ነው ደሞዝ 100,000 ብር ይሁንልን እስከ መቼ በምስጋና ይገባሃል ቤት መኪና ውለታውን ያለባችሁ እናንተስ ምን ትላላችሁ? በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ምስጋና ሲሰጠኝ። እውነቴን ነው።